ከትግራይ ወጣቶች የተሰጠ ወይም ለኢትዮጵያ ህዝቦችና ወጣቶች እኛ የትግራይ ወጣቶች የአባቶቻችን ሞት እና ስቃይ ደርሶብን ይኸው አሁንም እጣ ፈንታችን ሞት ሆኗል። ገብቶን ይሁን ሳይገባን ላለፉት 4-5 ዓመታት ከህወሓት ተገደን ወደን መዋጋታችን ይታወቃል። በተለይ አሁን ለትግራይ ጦርነት መነሻ ወደ ኋላ ተመልሶ የሚተገበርና ጋዜጠኞችን እስከ 25 ዓመት ሊያሳስር ወይም ሊያስቀጣ የሚችል አዲስ ረቂቅ ህግ ማዘጋጀቱ ተገለጸ። ህዝባዊ ወያነ ሓርነት ትግራይ በትግራይ ክልል ውስጥ ወታደራዊ ንቅናቄ የሚቃወሙ በትጥቅ ትግሉ ላይ ትችት የሚያቀርቡ ወይም መከላከያ ጥረቱን ያደነቅፋሉ የተባሉ ግለሰቦችና የሚዲያ ተቋማት ላይ እስከ 25 ዓመት የሚደርስ ጽኑ እስራትን የሚጥል አዲስ ረቂቅ አዋጅ ማዘጋጀቱ ታወቀ። የረቂቅ ህግ ከትግራይ ክልል ወሰን ውጭ ባሉ የዲያስፖራ አባላትና ተሟጋቾች ላይ ጭምር ተፈጻሚነት እንዲኖረው የተደረገ ሲሆን ይበልጥ አጋዥና ከራካሪ ያደረገው ደግሞ ህጉ ጸድቆ ስራ ላይ ከሚውልበት ቀን ይልቅ ወደ ኋላ ተመልሶ ጦርነቱ ወደ ተቀሰቀሰበት ጥቅምት 24 ቀን 2013 ዓ.ም ጀምሮ ተፈጻሚ እንዲሆን መደንገጉ ነው። ይህ የመከላከያ ጥረት ማደናቀፍ በሚል ርዕስ በረቂቅ አዋጁ አንቀጽ 17 ስር የሰፈረው ድንጋጌ በማንኛውም የመገናኛ ብዙሃን ዘዴ ወይም ሌላ አማራጭ ሰዎችን ወታደራዊ ክተት ውስጥ እንዳይሳተፉ ቅስቀሳ ያደረገ ያበረታታ የገንዘብ ድጋፍ ያሰባሰበ ወይም ያቃወመ ሰው ከ5 እስከ 15 በሚደርስ ጽኑ እስራት እንደሚቀጣ ይደነግጋል። ድርጊቱ በከባድ ሁኔታ ከተፈጸመ ደግሞ ቅጣቱ እስከ 15 እስከ 25 ሊደርስ እንደሚችል ተመላክቷል። በተጨማሪም አንቀጽ 17(5) በማንኛውም የጋዜጣ ቴሌቪዥን ድረገጽ ወይም የማህበራዊ ሚዲያ ተቋም በዚህ ወንጀል ውስጥ እጁ ያለበትን ከተረጋገጠ የገንዘብ መቀጮ፣ የሥራ እገዳ፣ ፍቃድ ሰረዝና የንብረት መወረስ ቅጣቶችን እንደሚጠብቁ ያሳያል። በሌላ በኩል ረቂቁ ህግ በትግራይ ታጋዮች በጦርነቱ በመስዋዕትነት በከፈሉ ወገኖች በታጋይ ቤተሰቦች እንዲሁም በትግራይ እናቶች ላይ የሚሰነዘሩ ትችቶችና ንቀቶችን ወንጀል አድርጎታል። ይህንን የጣሰ ግለሰብ ከ5 እስከ 10 ዓመት ድርጊቱ በተደራጀ ቡድን ወይም በሚዲያ አማካኝነት ከተፈጸመ ደግሞ ከ10 እስከ 15 ዓመት በሚደርስ ጽኑ እስራትና በከፍተኛ የገንዘብ መቀጮ እንደሚቀጣ በረቂቁ አንቀጽ 18 ላይ ሰፍሯል። የክልሉ ሰንደቅ ዓላማ ብሔራዊ መዝሙርና ታሪካዊ ትግሎችን ያንኳሰሰም እስከ 5 ዓመት ሊታሰር እንደሚችል ተደንግጓል። የህግ ባለሙያዎችና ረቺዎች ረቂቅ ህጉ በክልል ያለውን የመናገር የመጻፍ የፕሬስ ነጻነት ሙሉ በሙሉ ያሳጣና የፖለቲካዊ ልዩነት ሊያጠፋ ይችላል የሚል ከፍተኛ ስጋትን ገልጸዋል። በተለይም ህጉ ወደ ኋላ ተመልሶ ባለፉት 6 ዓመታት በተከናወኑ ድርጊቶች ላይ ጭምር ክስ ሊመሰረት የሚያስችል መሆኑን ከክልሉ ውጭ ባሉ ማህበረሰቦች ላይ ተፈጻሚ እንዲሆን መደረጉ ዓለም አቀፍ የህግ መርሆች የጣሰ ነው በማለት ተቃውመዋል። በአንጻሩ የህግ ደጋፊዎች ድንጋጌው የትግራይ ደህንነትን ለመጠበቅ ወታደራዊ ዝግጁነት ለማረጋገጥ ለህዝቡ ሲል መስዋዕት የሆኑ ወገኖችን በክብር ለማስጠበቅ አስፈላጊ ነው የሚል መከራከሪያም ሆኗል። የትግራይ ወጣት ወደ ጦርነት የሚገባው 80% ተገዶና ታስሮ እንደሆነ ይታወቃል። ስለዚህም ነው ከምንወደው ሀገራችን ኢትዮጵያ ለተለያይተው ለስደት ለጦርነትና ለስቃይ የዳረጉን። አሁን የትግራይ ህዝብና ወጣት ጦርነት አስጠልቶን ብቻ ሳይሆን አስተምሮንም አልፏል። አሁንም ቢሆን ትግላችን ማለት ትግላችን አላለቀምና መወጋት አለባችሁ፣ በረሃብ መውጣት አለባችሁ እየተባልን እየታሰርን እየተገረፍን ነው። ከኤርትራ ይልቅ ኢትዮጵያ ሀገራችን ለኛ ቤታችን ናት። ሌላ ሀገርም የለንም። ከሌላ ሀገር ወግነን ኢትዮጵያ ሀገራችን ማንዋጋም በማለታችን ወላጆቻችን ሳይቀሩ እየታሰሩ ነው። ስለዚህ የኢትዮጵያ ህዝብና መንግስት ለትግራይ ወጣቶች በግልጽ የሆነ ትብብር እንዲያደርግልን ጠይቃለን። የስርዓት ሸሽተንና ጠልተን እኛ ጎን የሚቆም መንግስት እንፈልጋለን። አንድ ስጋት ግን አለን። ከዚህ ሸሽተን ወደ አዲስ አበባ ብንመጣ እንኳን እየታሰርን ወደ ሌላኛው ነፃ አውጪ ነኝ የሚል የትግራይ ተንቀሳቃሽ ኃይል እንድንገባ እየተገደድን ነው የሚሉ ወገኖቻችን አይጠፋም። እኛ ከትግራይ ወጣቶች ጦርነት ሰልችቶናል። ይብቃን። አሁንም የምንፈልገው ሰላም ብቻ ነው። ካልሆነ ግን ከጦርነት ወደ ጦርነት ከሆነ ግን የትግራይ ወጣት አሁንም ሐሳቡን እንዲቀየር ምክንያት እየሆነ እንደሆነ የኢትዮጵያ መንግስት ሊረዳ ይገባል።
ለዚህ ደግሞ ትግራይ ያለው መንግስት በጣም እንደሚፈልገው የታወቀ ነገር ነው። ስለዚህ ትብብር እንዲደረግልን እናማጸናለን። ጦርነት ይብቃን፣ ሰላም ፈልገን ሁሉም ጥለን እየመጣን ነው። ስለዚህ መንግስት እንዲተባበረን ጠይቃለን በማለት ሐሳባቸውን እየሰጡ ይገኛሉ።